እግዚአብሔር ልብ በለሱ ፈተናውን በክርስቲያኖች ላይ ሲያመጣ የምንችልበትን ጉልበት ይሰጠንና እኛን በጣም ያበረታንና ሌሎች እኛን አይተው እግዚአብሔርን እንዲያምኑ ያደርጋል። ልብ በሉ አናንያ አዛርያ ሚሳኤል ትንቢተ ዳንኤል ምዕራፍ 3 ለጣዖት ትሰግዳላችሁ? አንሰግድም። እግዚአብሔርን አትክዱም? አንክድም። ታው እሳት ውስጥ ጥላቸዋል። ጣልን። የምናመልከው አምላክ ያድነናል። ፈተና ባያድነንም ግን ለጣዖት አንሰግድም። አያችሁ መጨከን ኢዮብ ምን አለ? እስከ ሞት ድረስ ነው ብሞት ቢገለኝ እንኳን እሱን እጠብቃለሁ። ይገለኝ ቢገለኝም እሱን እጠብቃለሁ። እግዚአብሔር ያድናል ግን አሩፈስ ያድነናል። ባያድነን እንኳን ማለት አያድነንም ማለት ምናልባት ቢያድነን ተአምሩን ለሕዝብ ይገልጣል። ባያድነን በዚህ እሳት ውስጥ በዚህ መከራ ውስጥ ነው። ባያድነን ግን በዚህ እሳት ውስጥ ነው ክብራችን ማለት ነው። የጻፈልን ይሄንን ነው። ገቡ እሳት ውስጥ። እግዚአብሔር ግን እሳቱን የሚችሉበትን ኃይል ሰጣቸው። በእሳት መሃል እየተመላለሱ ንጉሡ መጣ። እንዴ 3 ሰው ጥለን ነበር፣ አራተኛው የአማልክት ልጅ ይመስላል። ቅዱስ ገብርኤል ቆሟል ከመሃላቸው። እሳቱ ይነና ግን እነሱ ምንም አይሆኑ። በስቃይ በችግር በረሃብ በሞት ውስጥ እንድንጨክን እግዚአብሔር ያደርጋል። ሁኔታን ሳይቀይር አንተን ቀይሮ ጉልበት ይሰጣል። እሳቱ ይዘምራል። በሉ ውጡ፣ በጣም ይቅርታ፣ የእናንተ አምላክ ከአሁን በኋላ የኔም አምላክ ነው። የእናንተ ጌታ የኔም ጌታ ነው። ለእግዚአብሔር ሰገደ። ከአሁን በኋላ አንድ ሰው ከአናንያ ከአዛርያ ከሚሳኤል አምላክ ውጭ ሌላ አምላክ እንዳያመልክ እኛን ያስችለንና እግዚአብሔር እንዴት ቻለው ገሌ እገሊት እንዴት ቻለችው እያ ሌላው ሰበርታ ክርስቲያኖች ሲገሉ ነገስታት የሮማ ቄሳሮች ሲገሏቸው ክርስቲያኖች ደስ እያላቸው ይሞታሉ። መከራው የሚገሉት ያጡትን ደስታ ገዳይ ደስታ እያጣ ሟች ደስታ ሳገኛል። ምን ሊሆን ነው የገደሉት? ደስታ ይዞ የሆነ ነገር ማን ግድ የለም ልጠመቅ እያለ ሄዶ የተመቀሰው ለምን ገዳይ ያጣውን ደስታ ሟች ስላገኘ በማን ስላገኘ? በእግዚአብሔር ስላገኘ። እኛን ያስችለናል፣ ጉልበት ይሰጠናል፣ አቅም ይሰጠናል። በዛ ውስጥ ሌሎችን ምን ያደርግበታል?